ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ ነገር እያያችሁ ነው። እየቀለዱብን ይገኛሉ። ምንድን ነው ያሉት? የቀነኒን ዳያሪ ያገኘንና እሷ ህይወቷን ለማጥፋት የጻፈችው ነገር አለ ብለዋል። እስከ ዛሬ አላገኛችሁትም። አሁን አገኘው። ከእስር ቤት ሆኖ አገኘው አይደለ? እስር ቤት ሆኖ ሲፈትሸው እስር ቤት ሆኖ አንዱዓለም ጎሳ ከእስር ቤት ሆኖ ይሄንን ነገር የተጻፈ ትዝ ብሎት እንደው ትዝ ሲለው ለካ የጻፈችለት ነገር ነበርና ተፈልጎ ተገኘ አይደለ? እኔ የምላችሁ እስቲ የዛ ቀን ከመሞቷ በፊት ያደረገችውን ነገር እንነጋገር። ያደረገችው ምንድን ነው? በመጀመሪያ ፎቶሹት ነበራት። ፎቶሹት አደረገች። ፎቶዋን ተነሳች። ከዛ በኋላ ቤት ስትመጣ ከህፃናቶች ተሰብስበው ከጓደኞቿ ጋር ህፃናቶችም ነበሩ። ሃፒ በርዝዴይ ተብሎ ኬክ ሲቆረስ ሁሉ ነገር ሲደረግ ነበር። ከዛ በኋላ ደግሞ ለቤተሰቦቿ ደውላ ከነገ ጀምሮ አዲስ ጥሩ ስራ ጀምራለሁ ብላችኋለች። ከዛ በኋላ ደግሞ ተኝታ እንደው ብንን ስትል ብንን አለች እና ይነዋል ብንን ብዬ ሄጄ ራሴን ላጥፋ ብላች ከፎቅ ላይ ተወረወረች አይደል? አዎ። ከዛ በኋላ ምንጣፍ ላይ ወደቀች። ምንጣፍ ላይ ወድቃ ምንጣፉ ደም በደም ሆነ። ሰው አልሰማ፣ ማንም አልሰማ። ጓ ሲል አንስታችሁ ሆስፒታል ወሰዳችሁ። ይህ ሁላ ነው እንግዲህ ድራማ የምትሰሩት። ምን አይነት ፖሊሶቹ ምን እያደረጋችሁ ነው? እየተገደዳችሁ ነው። አካል ፖሊሶቹ ተገደዋል። አንድ ነገር መረጃ ያቀርቡና ችግር ውስጥ እንደሚገቡ ተነግሯቸዋል። ፖሊሶቹ ለማቅረብ የተቸገሩበት ምክንያት እያንዳንዱ ነገር እንግዲህ ኪችኑ መቦደሱ በጥይት በአንዱዓለም በተኮሰው ጥይት መቦደሱን ታውቃላችሁ። በየጊዜው እያበለዘ ይቀጠቅጣት እንደነበረ ታውቃላችሁ። እጇን መስፈሩን ታውቃላችሁ። ከሷ በፊት የነበሩትን ሪሌሽንሺፖች በሙሉ እየቀጠቀጠ ሲያሰቃያቸው እንደነበሩ ታውቃላችሁ። የአንዱዓለምን ባህሪ ሙሉን እያወቃችሁ ከቨር ለማድረግ ለአንድ አዝማሪ የፈለጋችሁት ነገር በጣም ነው ግራ የገባኝ። ትላንት መስፍን ፈይሳ ያ ኤድሳም ሲናገር የሰማሁትን አያኝ። ልክ እንደ ፖለቲከኛ አድርጎት ያወራል። ፖለቲከኛ አይደለም አንዱዓለም፣ እስከምናውቀው ዘፋኝ አርቲስት ነው። ፖለቲከኛ ቢሆን ወደ ፖለቲካ ይወሰዳል። ከዛ ደግሞ የብርቱካንን አጀንዳ ይዛችሁ መጣችሁ። የብርቱካን አጀንዳም እሷ ምንም አልተደረገችም ብላ ዶክመንተሪ እንደሚሰራ ቀድመን ተናግረ ከዛ በኋላ ዶክመንተሪ ሰራችሁ። ያላረጋችሁት ነገር አለ እንደ እሷን ነገር ግራ ለማቀባት ሙሉ መረጃው በፖሊስ በፍርድ ቤት አለ። ሙሉ መረጃ ተቀምጧል። ስልኮች አሉ። ስልኩን እንኳን አልተፈተሽም። ሁሉ ነገር እያለ ባለ ጊዜ ስለሆነ ወይም ደግሞ ከመንግስት ጋር የሚሰራቸው ነገሮች ስላሉ አንዱዓለምን በነፃ ለመፍታት ተፍ እያላችሁ ነው። እያንዳንዱን ነገር ሶሻል ሚዲያ ላይ አታመልጡ ነው። የዚች ንጹህ ሴትን ደም ፍትህ እንጠይቃለን። ለእሷ መሞት በማንኛውም መንገድ ምክንያቱ አንዱዓለም ብቻ ነው። ከሰው ጋር ማውራታችን፣ ከሰው ጋር መነጋገራችን፣ ከሰው ጋር ምንም ማድረጋችን፣ አብረው የበሉ የጠጡ ሰዎች ፍትህ እንኳን አልጠይቋለን። እነ ራች የሚባል እከክን ቁራሪታ ተደብቆ ነበር። መስኪኖ መሲ የምትባል ቤቴሌ የምትባል ሌሎቹም የሰሩትን ፖስት ያደረጉትን ሌሎቹ አጥፍተውታል። የዚችን ምስኪን ደም ለመብላት ሲሯሯጣ አይተዋል። ብትወጣም የሚፈታ የለም። እመነኝ፣ የኦሮሞ ሕዝብ ቆርጥሞ ይበላሃል። እመነኝ። ኮንሰርት ላዘጋጅ አይደል እንዲ ያልከው ራስህ ተናግረ ካልክ በኋላ አንተ እቺን ሴት ህይወቷን ባታጠፋ ይሄ ነገር ጭንቅላት ውስጥ ይመጣል። ስለ ገንዘብ ታስባለህ? አርቧ እንኳን ሳያወጣ ስለ ገንዘብ ታስባለህ ወይ? ስለዚህ ገዳይዋ የቀነኒ አንተ ነህ የቀነኒ ገዳይ። ስለዚህ ቀሱ በምትፈልገው መንገድ ውጣ። አንተ በህይወት አትኖርም፣ እርግጠኛ ሆኜ እነግርሃለሁ። እስቲ ምን እንደምታመጣ እናያለን። አንተ የሰው ህይወት አጥፍተህ ኢትዮጵያ ላይ በሰላም አትኖር። የምትሄድበት ሁላ ትሳደዳለህ። ኢትዮጵያ ህግ ከሌለ የኢትዮጵያ ህዝብ ህግ አለው። የእናትየው የአባትየው አደራ አለብን። ፍትህ ነው የጠየቅነው። ገዳይዋ ነህ፣ አሰቃይዋ ነህ። በጣም በወንድሟ በታናሽ ወንድሟ ፊት ትቀጠቅጣት ነበር።
ባለጌ መረነ ሰካራም ቆሻሻ ነህ። ስለዚህ የምታመጣው እናያለን። ኤድሳሙ አንተ ሚስት ከቤት አባራል ነበር እንደ አሜሪካ ላይ ትንፍሽ ማለት አልቻልክ። እኛንን ብር ሰብስበን ያስገባን አይደል? ተራ ካድሬ ነህ። ዝም ብለህ ይወረውርልሃል የሆነ ነገር። አሜሪካ ነገር አንተ ስንት ዓመት ኖረ እንኳን እንግሊዘኛ ውበር መስራት አችልም አይደል? እድሜ ለብልጽግና አሁን ገብተህ የምትልከሰከሰው ምንም አቅም የሌለ ሰው ነበር። ሚስት አውጥታ ጥላ እኛ ገንዘብ አሰባስበን ያስገባል። ማንም ያውቃል። ተራ ካድሬ ነህ። ኤድሳም በሽተኛ ነህ። አንተን እንኳን እንደዛ ቦታ የምንሰጥ አይደለንም። ግን እሷን በዘርኬር ኦሮሞ ናት። የረሳው እሱን ነው። በዘርኬር ኦሮሞ ናት። ሴት ልጅ አለች ሜላላ የምትላት። ሜላላን እንደዛ ቦይፍሬንዷ ቢያረጋት ኖሮ እንደዚህ አትልም ነበር። ቆሻሻ መሀይም ስለሆንክ እንደዚህ አይነት የቆሸሹ ነገሮችን ታደርጋለህ። እያንዳንዳችን ለነገ ጠዋት ተቀጥሯል። እያንዳንዳችን ፖሊሶቹን እያስፈራሯቸው ነው። እነ ሽመልስ አብዲሳ በደንብ አድርገው እያስፈራሯቸው። ስለዚህ ፖሊሶቹ መረጃውን ለማምጣት በጣም እየተሸማቀቁ ነው። ይዘውታል አለ መረጃው እያለ ነው። በነፃ ለመልቀቅ ግን ይኸው ስራቸውን ተፍ ተፍ እያሉ ነው። ስለዚህ አሁንም ፍትህ ለቀነኒ እንጠይቃለን። ሰላማችሁ ይብዛ። መልካም ቀን።